ከሰሞኑ በማህበራዊ ሚዲያ ላይ እንዲህ አይነቱን ቪዲዮዎች በማጋራት ስለ ሶደሬ በርካታ የተሳሳቱና ጊዜውን ያልጠበቁ መረጃዎችን በርካቶች እያጋሩ ይገኛሉ። የቱሪዝም ሚኒስቴር ባጋራው መልእክት እንዲህ ብሎ ይጀምራል። ለበርካታ ኢትዮጵያውያን የሶደሬ ስም ሲነሳ የልጅነት የደስታ ምንጭ፣ የቤተሰብ የእረፍት ጊዜያት፣ የትምህርት ቤት የሽርሽር ጉዞዎችና የማይረሱ የህይወት ትዝታዎች ወደ አእምሮ ይመጣሉ። ሶደሬ ከሪዞርትነት ባለፈ የብዙዎቻችን ታሪክ መዝገብ ነው። በርካቶች በሆኑ ወቅቶች በተፈጠሩ የጸጥታ ሁኔታዎች ድሮ የተቀረጹ ቪዲዮዎችን በመጠቀም በርካታ ሰዎችን እያሸበሩ ይገኛሉ። በዚህ ሰዓት ከቱሪዝም ሚኒስቴር ያገኘነው መረጃ የሚያሳየው ግን ከዚህ በተቃራኒ የሆነና ብዙዎች የናፈቁት ሶደሬ ሪዞርት የአካባቢው ሰላም ወደ ነበረበት ተመልሶ ብዙዎች የናፈቁትን የመዝናኛ ስፍራ ክፍት ማድረጉን ነው። የቱሪዝም ሚኒስቴር በትውልዶች ልብ ውስጥ የነበረውን ሶደሬ ሪዞርት ዳግም ለጉብኝት ክፍት መሆኑን አስታውቋል። ታዲያ ሶደሬ አካባቢው ሰላም ሆኖ የእረፍትና የመዝናኛ አገልግሎት መስጠት ከጀመረ እነኚህ ግነቶችና የስም ማጠልሸቶች ከየት መጡ የሚለውን አብረን የምንመልሳቸው ቢሆንም በሚቀጥሉት ሳምንታት ውስጥ በአካል ተገኝቼ ሁኔታውንና ያለውን እውነታ ወደ እናንተ የማደርስ ይሆናል። ሁላችሁም ኮፒ ሊንክ ሪፖስት ማድረጋችሁን አትርሱ። ፎሎ ያላረጋችሁ ፎሎ። ሶደሬ ሪዞርት ዳግም ለጉብኝት ክፍት ሆኗል። ለበርካታ ኢትዮጵያውያን የሶደሬ ስም ሲነሳ የልጅነት የደስታ ምንጭ፣ የቤተሰብ የረፍት ጊዜያት፣ የትምህርት ቤት የሽርሽር ጉዞዎችና የማይረሱ ትዝታዎች ወደ አይምሮ ውስጥ ይመጣሉ። ሶደሬ ከሪዞርትነት ባለፈ የብዙዎቻችን የታሪክ መዝገብ በውስጡ ታትሞ የያዘ ስፍራም ጭምር ነው። ለጥቂት ጊዜያት ያ ትዝታ ቆም ብሎና ቦታውም ደግሞ ጸጥታ ሰፍኖበት ቢቆይም አሁን ግን የናፈቃችሁት ተፈጥሯዊነት ዳግም ለጉብኝት ዝግጁ መሆኑን የቱሪዝም ሚኒስቴር በገጹ ባጋራው መረጃ ለመገንዘብ ችለናል። ከአዲስ አበባ በ125 ኪሎ ሜትር ርቀት ላይ የምትገኘው ሶደሬ ለመጀመሪያ ጊዜ የሚጎበኙ ጎብኚዎችንም ሆነ የቀድሞ ትዝታቸውን ደግሞ በድጋሚ ለማደስ ወደ ስፍራው ለሚመጡ እንግዶች እንደ ጥንቱ ለመቀበል መሰናዳቷን ደግሞ አብስራናለች። ይህንንና ሌሎችም ወቅታዊ የሆኑ መረጃዎች እንዲደርሳችሁ የኢቢሲ.ስትሪም የማህበራዊ ሚዲያ አማራጮቻችንን ፎሎ አድርጉ። እጅግ ያሳዝናል። ሶደሬ ነው። ቤቶቹን ተመልከቱ፣ ቦታውን ተመልከቱ። ያን የመሰለ መዝናኛ ስፍራ እንግዲህ አሁን ምን እንደመሰለ ተመልከቱ። ሶደሬ እንግዲህ ብዙዎቻችን እንግዲህ ቅዳሜና እሑድ እንዲሁ ደግሞ እንግዲህ ለመዝናናት ቀጠሮ ይዘን የምንሄድበት እንግዲህ የልጅነት ስፍራችን ያን የመሰለ የመዝናኛ ስፍራ አሁን እንደምትመለከቱት እንግዲህ የአራዊት መኖሪያ እንዲሁ ደግሞ አስፈሪ ቦታ መስሏል። በተለይ የአዲስ አበባ ልጆች፣ የናዝሬት ልጆች፣ የሸዋ ልጆች እንዲሁ ደግሞ የወንጂ ልጆች እንግዲህ ቅዳሜና እሑድ እንግዲህ የሚያርፉበት እንዲሁ ደግሞ እንግዲህ የሚዝናኑበት ምርጥ ቦታ ነበር። የሶደሬ መዝናኛው ቦታው፣ ፍልውሃው፣ መዋኛው ገንዳው፣ ተፈጥሮ እንግዲህ አካባቢው በጣም የሚያምር ቦታ ነበረ ሶደሬ። እርግጠኛ ነኝ ይህን ቪዲዮ የምትመለከቱ ሰዎች ሶደሬ ላይ እንግዲህ ተዝናንታችሁ ይሆናል፣ ትውስታ ይኖራችኋል። እንግዲህ እስቲ ኮመንት ላይ ጻፉልን፣ ፎቶም ካለ ወይም ደግሞ ቦታ ምን እንደሚመስል እንግዲህ ለማያውቁ ሰዎች ወይም ደግሞ ላልተመለከቱ ሰዎች እስቲ ኮመንት ላይ አሳዩ። የሰላምን ዋጋ ሰው ይረዳ። ሰላም እጦት ነው እንግዲህ ሶደሬን አሁን እንደዚህ ያስመሰለው። ይህን መሰለ መዝናኛ ስፍራ እንግዲህ የሰላም እጦት አሁን እንደምትመለከቱት የአራዊት መኖሪያ እንዲሁ ደግሞ አስፈሪ ስፍራ ነው የሚመስለው። ባይገርማችሁ ከጥቂት ዓመታት በፊት ሶደሬ ነበር እንደ መዝናኛ ስፍራ እንግዲህ በብዙዎች የሚጠቀሰው፣ ብዙ ሰው ዋና የለመደበት ስፍራ፣ ብዙ ሰው የተዝናናበት ስፍራ ነበር ሶደሬ። ሶደሬን የዋቢ ሸበሌ ሆቴሎች ድርጅት ነበር እንግዲህ የሚያስተዳድረው። ነገር ግን እንግዲህ አሁን ይህን ይመስላል በሰላም እጦት ምክንያት። የዛሬ እንግዳዬ እዚህ ውስጥ ነው። አወንታ በርሲሳ በቲክቶክ ስሙ፣ በማህበራዊ ድረገጽ ወይም በባህር መዝገብ ስሙ ገዛኸኝ ተሬሳ ይባላል። ስለ ሰሞኑ ፊንቴክና ከፊንቴክ ጋር ተያይዞ በቁጥጥር ስር ሆነው በምርመራ ያሉ ታዋቂ ኢትዮጵያውያንን ይመለከታል። በቆይታችን ከፊንቴክ ጅምሩ እስከ ዛሬ፣ ከሄሎ ታክሲ እስከ አክሎግ ብዙ ጉዳዮችን እናነሳለን፣ እንጠይቃለን። ሁሉንም ያውቃል። ከምርመራውም ጀርባ እንደነበረበት ይጠረጠራል። ማ አወንታ በርሲሳ። እጠይቀዋለሁ፣ የሚለኝን እንሰማለሁ። እኔና እንግዳዬ ከእናንተ ጋር ነን፣ እናንተም እኛን ምሰሉ። ገዛኸኝ በርሲሳ አወንታ ነው ብዙ ጊዜ የምትታወቅበት። ይታየሃል? ይታየኛል። ይሄ ምን ይላል? እግረኛው ሚዲያ። እንኳን በደህና ወደ እግረኛው ሚዲያ መጣልኝ። እንኳን ጥናት እኮ ጠበቀኝ ተክሌ። ሰላም ነህ? አለሁልህ። የት ሆነህ ነው እንደዚህ በቪዲዮ በአካል አጥቼህ በቪዲዮ እንድሰራ ያስገደደኝ ሁኔታ? እኔ ጫፍ ነው ያለሁት፣ እናንተ ከተማ መሀል ናችሁ ያላችሁት። የስራ ሁኔታ አለና
ስራ ደግሞ 11 ተኩል ምናምን ነው የምወጣው። ስለዚህ ይሄኛው የተሻለ አማራጭ ስለሆነ ነው። አይ በጣም ይገርማል። ስላገኘው በጣም ደስ ብሎኛል። ይሁን ስራ ጥሩ ነው። ደግሞ አንተ በጣም ብዙ ጊዜ ሰሞኑን ስምህ ተደጋግሞ ሲነሳ ከነበረው ከዚህ ከፊንቴክ ጋር በተያያዘ ፊንቴክ ኢንቨስትመንት የሚባል የካምፓኒ ለዜጎች በ950 ሺህ ብር መኪና አስመጣለሁ በግማሽ ክፍያ በሚል ተጭበረበርን ያሉ ሰዎችን ድምፅ እና ይሄ ድርጅት ለምንድን ነው በሚል ደጋግመ ቪዲዮ ሰራህ። እነሆ ደግሞ ሰሞኑን የፊንቴኩ ዋናም አንደኛው አምልጧል አልተያዘም አሉ። በእርግጥ አንደኛው ደግሞ ባለቤቱ በቁጥጥር ስር ውሎ ሕግም ተመስርቶ በሂደት ላይ ነው። ከዛ ጎን ለጎን ደግሞ ይሄን ድርጅት በማስተዋወቅ የእነሱን ስምና ዝና ተጠቅመው በማስተዋወቅ አግዘዋል ብለህ ደጋግመህ ስትወቅስ ቪዲዮም ስትሰራባቸው የነበሩ ሰዎች አሁንም እነሱም በጊዜ ቀጠሮ ነው ያሉት። ከዚህ ጋር በተያያዘ ስም ተደጋግሞ ስለሚነሳ እንዲያው ይሄን ጉዳይ ራሱ አዎንታ እንዴት ያየው ይሆን ዜናውን ሲሰማው ብዬ ነው አፈላልጌ በዚሁ ያገኘውህ። ምን ቆይበት ትልቁ ጉዳይ ይሄ ነው። ቀድሞ ነገር ግን ስላንተ የተወሰነ ማወቅ ፈልጌ ነው። አዎንታ ማለት ምን ማለት ነው? ገዛኸኝ ተሬሳስ ምንድን ነው የሚሰራው ሙያው? ብዙ ጊዜ ጠበቃ ነው፣ ጋዜጠኛ ነው፣ እንደዚህ አይነት ነገሮች የሰብአዊ መብት ተቆርቋሪ ነው ይነሳሉ። እንግዲህ አዎንታ ማለት የተወለድኩበት አካባቢ የሶዶ ጉራጌዎች የሚኖሩበት ቦታ ነው የተወለድኩት። ወደ አርሲ አካባቢ ነው እና በእናቴ በኩልም ሶዶ ጉራጌዎች ናቸው እና ሜቢ ቆጮ ካወቅ አሚቾ የሚባል እንትን አለ የኮባው ስር አንዳንዱ ዝርያ ጥቋቁር ላይ ጥቋቁር አለበት። ከስር ነጩን አይተዋል። ኮባ ሲነቀል ከነስሩ ነጩ ጥቋቁር ያለበት አውንታ ይባላል። ጣፋጩ ፓርት ማለት ነውና አውንታ በሲሳን እስከ 6ኛ ክፍል እንትን ብዬበታለሁ፣ ተጠርቼበታለሁ። ከ6ኛ ክፍል በኋላ ነው የኔንም የአባቴን ስምም የቀየርኩት። ገዛኝ ተሬሳ ነው አይደል ትክክለኛ ስም? የአሁኑ አፕዴት ያለው ገዛኝ ተሬሳ ነው ፋይል ስሜ። ብዙ ጊዜ ይሄ አዎንታ የሚለው ትሩዝ ከሚለው በቃ እውነትን ነው ይዤ የምወጣው የምጋፈጠው ከሚል ጋር ይመስለኝ ነበረ። ይሄ ስም ለካ እህል ውሃ ነው። አይደለም፣ ከሱ ጋር የተያያዘ አይደለም። አንዳንዶቹ አውንታ ፖዚቲቭ ምናምን በሚል እንትን ይሉታል። ኤኒዌይ ግን እንደሱ ሳይሆን አውንታ ማለት የኮባ ስር ነው። የኮባ ስር አሚቹ ማለት ነው አውንታ ማለት። በዚህ ይታይልኝ። ይሄን ነው የምወደው እኔም እና ፖዚቲቭ ቲንከር ምናምን የሚለው አውንታ የሚለው ጋር አይደብዙ እና ይሄኛው ይያዝልኝ። ሌላኛው ስምህ ነው? እሺ አብሮ አደግ ነው። አብሮ አደግ። እሺ ከዚህ ኢትዮጵያውያን ታዋቂ ሰዎችን በተመለከተ ከሰራቸው እንዲያውም ደግሞ ሰሞኑን አንድ ቪዲዮ ከዚህ ከስካይላይቱ ሆቴል ከድምፃዊ ቴዲ አፍሮ ጋርም በተያያዘ ሰርተህ አረ ምንድነው በምልክቶቻችን በዋርካዎቻችን የሚሉ መነሻ እና ሰሞኑን መነጋገሪያ ከሆኑ ጉዳዮች ወደ ዋናው ከመምጣታችን በፊት ስላንተ የተወሰነ ማወቅ ፈልጋለሁ ብዬ አንስቼ ነበረ። በሙያ ደረጃ አንተ እንዲህ አይነት ጉዳዮችን በመስራት እከሌ በዚህ መንገድ ዜጎችን እንዲህ አድርጎ ከሚለው የማህበራዊ ሚዲያው ንቁ ተሳትፎ ለዛውም በትግል ለዛውም በቆራጥነት ያለ ፍርሃት በድፍረት ከመምጣትህ በፊት ይሄን ከመንገርህ በፊት ሙያህ ምንድነው? ግን ጠበቃ ነህ? የሆነ ስላንተ የተወሰነ ማወቅ ፈልገን ነው። እኔ ለረጅም ጊዜ የሰራሁት በፐርፎርመንስ ኦዲተር ነው። ፐርፎርመንስ ኦዲተር ላይ ረጅም ጊዜ ሰርቻለሁ። ኦዲቲንግ ላይ አራውንድ 2002 ጀምሬ እስካሁን 2018 አራውንድ ስንት ነው የሚሆነው? 2003 15 ዓመት ገደማ በፋይናንስ እና በፐርፎርመንስ ኦዲተርነት ለ13 መስሪያ ቤቶች አካባቢ አገልግያለሁ። ይሄ ነው ስራዬ። አሁንም እየሰራሁበት ያለሁት ኦዲቲንግ ነው።